ዛሬ ሳምንት ምርጥ ቪዲዮዎችን ከሀገር ውስጥ ከውጭም ሰብሰብ አድርገን እናንተን ያስቃችኋል ብዬ ያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁ። ላይክ ሰብስክራይቡ እንዳረሱ። Yes I boom let's go. Whoa. Whoa. Bye. Get back, shut back. ሄሎ ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። My wife never saw it coming. Look this crap. I told you to be careful, you dumbass. Oh my god. Yeah. I'm gonna kill you, Ryan. That's good. Oh. You stupid. Boom. እማ ሰላም ነው? ሰላም እንዴት ነህ? እንትን 2 ሊትር ውሃ እስኪ አለ ግን 50 ብር ገብቷል። ገባ? አዎ ገባ። አዎ። እሺ እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር ገባ? ገባ። እሺ ዋና ነገር ዘይቱስ? ዘይት 2500 ብር እስቲክ ገባ? ገባ። አይ መግባቱን ለማረጋገጥ ነው። Yeah. Ouch. ይኸኛው ሲያሳዝን። ሄሎ ናማ ኩርናስ እንዴት ነው? አንተ ምን ሆነህ ነው ቀብር ላይ ያላየሁ? እንዴ ማን ሞተ ደግሞ? እንዴ ማሞቱ ይለኛል እንዴ? ያ ታክሲ ረዳቱ ነው በላቸው። ወይኔ በእናትህ መኖር ነበረብኝ። እንዴ የሚገርም ቀብር አመለጠ። በእናትህ መኖር ነበረብኝ። እና እንዴት ነበር ብታይ ማለት ነው። ሹፌሩ በቃ አስነባን ነው የምልህ። እረፍት ልሰጠን መሰለህ። በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም በቃ አልቻልንም። እኔ ወርጄ እሻገራለሁ አደባባዩን እንለፋቸው። ይሄ ትርፍ ሲጭኑ ምናምን ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው አልቻለም። በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጥስ ነው የምልህ። ፍርፍር ተራ ሄደን እንብላ በቃ የማይለው ነገር የለም። በቃ እንያዝበት በለኝ የሉም በለኝ ወዳጄ በቃ አልቻልንም ነው የምልህ። ሲያሳዝን በቃ ሰልስት አብረን እናመሻለን። በቃ ሰልስት እንሄድና እናመሻለን። መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው። ያስለቅሰናል። የምር She's shocked. Dino ማስደንገጥ ነው። ከዛ ፋርጎኝ አልኩሽ ሆቴል ውስጥ አገላብጦኝ በጣም ሀቢባዮ ልጄ ይሙት ነው የምልሽ። በቃ እግዚአብሔር እዛ አገላብጦኝ ምን ቢለኝ ጥሩ ነው። ከዛ ስልኩን 3 ስልክ ይዟል። ማየትሙ 3 ስልክ ይዟል። አልትራ ይዟል። አንድ ሌሎች ሎሬ 2 ስልኮች ይዟል። እዛ አካውንትሽን ስጪኝ አለ። እዛ እሺ ብዬ አካውንቴን ስሰጠው ቴክስት ለሱ ደርሶታል። አቢባ ቴክስት ለሱ ደርሶታል። ለኔ አልደረሰኝም። ከዛ ካሽ የሚባለው ነውና እኛ እንደዚህ ነው የምንጠቀመው። $2000 ልኬልሻለሁ በኢትዮጵያ 360,000 ብር ነው አሁን ላይ ምንዛሬ አለኝ። 360,000 ብር ለኔ ላክልኝ አልኩ። ጭቅላቴ እንደዚህ ያስኩና አንዴ ሻወር ቤት ገባለሁ፣ ፊቴን ታጠባለሁ፣ ወጣለሁ። በቃ ብሩ የሆነት ቴክስት ለሱ ስደርስ ስላየው ሲታግል ወረኛ ብዬ ህይወቴ ተቀየረ። በቃ ወይኔ ብዬ በጣም በቃ ደስ አለኝ። ከዛ እና አልገባም እኮ እስካሁን አልኩ። እንግዲህ አገላብጦኛል ብዬሻለሁ።
እስካሁን እኮ አልገባም አልኩት። ይቅርታ ራመዳን ነው እየጾምሽ እዛ የታለ ብሩ እኮ ለኔ ያልደረሰኝም እንዴ ነገ በዚህ ሰዓት በላኩልኝ ሰዓት 9 ሰዓት ከስንት ነው ለ10 ምናምን ጉዳይ ላይ ነው የላከልኝ። እዛ ነገ በዚህ ሰዓት 24 ሰዓት ነው የሚቆየው ለአንቺ ለመግባት ደውይልኝ እኔ ያለው ከትንሽ ቀን በኋላ ነው ወደ ጀርመን የሚመለሰው አለኝ። መኪና ያዘው ይዋሻል ብለሽ አታስቢ። ያደረገው ጫማ፣ የለበሰው ልብስ፣ ጸጉር አበጣጠሩ፣ አደራረጉ፣ መነጽሩ፣ ምና ሽቶ የተቀባው እኔ እንደሱ አይነት ሽቶ የተቀቡት ሀብታሞች ብቻ እንደሆኑ ነው የማውቀው። በቃ በጣም ይሸታል። ከዛን እሺ ብዬ ጠበቅኩ። ሌሊቱ ሙሉ ሳልተኛ አደርኩ። ሌሊቱ ሙሉ እንግዲህ የዛሬ ቪዲዮዎች ይህን ይመስላሉ። በሚቀጥለው ሳምንት እስከምንገናኝ ሰብሰብ አድርጌ እናንተን ያዝናናሉ፣ ያስቃሉ ምላቸውን ቪዲዮዎች ይዤላችሁ እመጣለሁ። ሰብስክራይብ እንዳትረሱ።